ሀይ ቤተሰብ ስጠፋ አትፈልጉኝም? እንደው ምን ይሻለኛል? የጠፋሁት እኮ ኮፒ ሊንክ ሼር ስለማታደርጉ ነው። ግን መጣሁላችሁ። የመጣሁት እንደዚህ ሪፊል ስራ ይዤ ነው። የራሴ የሰራው ጥፍር ነው። በጣም ቆንጆ አድርጌ የሰራው ጥፍር ነው። ኦልሞስት 1 ወር ነው። 1 ወር የተቀመጠ ጥፍር እዩት። አወጣጡ አያምርም? ቆንጆ አድርጎ ነው የሰጠኝ። በቃ ሲያምር ጌታን እና ይህን ስራ እጅግ በጣም ወዶ ነው የተጠቀመችው። በጣም ዘንጣበታለች። ሶ አሁን ይሄን ኦቫል ስራ ወደ ስኮር እንዴት ነው የሚቀይረው? 4 ማዕዘን እንዴት ነው የሚቀይረው? ይሄ ችሎታዬን አሳያቸዋለሁ። ወደ 4 ማዕዘን ነው የሚቀይረው። ሪፍሪ ያረኩ ነው። እዚህ ጋር መውረድ ጀምሬያለሁ። እና ይሄን ስራ የሰራሁት 1 ወር እንዴት ቆይ የሚለው ነገር ልንገራችሁ። 15 ቀን ሳምንት ሳይሆን ከፍ ብሎ የሚወጣባችሁ ልንገራችሁ። ይሄ ጄል ስትሰሩ እንደ ጥፍር ቀለም አትቀቡ፣ አትሰስቱ። ለጄል ማለት ነው። ብር አውጥቶ እስክትሰሩ ድረስ ከፍሎ እስክትሰሩ ድረስ ቆንጆ አርጋችሁ ጄሉ እንደዚህ ሙሉት። ለምን ቆንጆ ተደርጎ ጄል ከሞላ ቶሎ አይወጣም፣ ይጠቀሙበታል፣ ይደሰቱታል። ቆንጆ አርጌ ስለሞላው ነው 1 ወር የቆየው። እና እንደዚህ አርጌ 4 ማዕዘን አርጌ አጭር አርጌ ቀይር ያለው እንዴት እንደሚያምር በጣም ወዷለች። የመጀመሪያው ወዳው ነው የተጠቀመችው። ይሄ እንደምትወድ ብርቱካማ ፍሬንች ነው የሰራሁት። አንድ ጣት ኦቫል አንድ ጣት ኦምሬም አለ። በጣም ያምራል። ስልክ ጥራት ስለሌለው ነው። እና ኮፒ ሊንክ ሼር አድርጉ። ወዳችሁ